የምትነቅመውን አቅማቢት መነኩሴን በሴት አርደዋታል። ጨግናዋን መነኩሴ ከድፍረት አንሰው ንቀው ጥለዋታል። እባክሽን ድንግል ባቀፍሽው ሕፃን በኢያቄም ሐና በፈሰሰው እንባ በአባቶች ልመና ይሄን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። ማኅበረ ሥላሴ ዘመነ ውዳሴሽ ከወዴት ወደቀ? ምነው ልዕልናሽ ከደመናው በታች ቀረና ደቀቀ? ምነው ዙፋላ መታገስሽ በዛ ዝምታሽ ረቀቀ? ጸሎተ እግዚኦታሽ እንዴት ባለ ሥራ ከመንገድ ታነቀ? የመጓው ኮከብ መልአኩ ዑራኤል የድኅነትን ጸበል አትነዛልንም ወይ? የደብሩ ዳኛ ከሚነደው እሳት አታድነንም ወይ? ከሦስቱ ሕፃናት የባሰ ነው ዛሬስ በቤት የሚነደው እንደ ምናምንቴ የሚዘብተውን አንተው ተፋረደው። አታድኝንም ወይ የጀግናዋ ንግሥት ሰማዕቷ አርሴማ? አቅማችን ደክሟል መነሳት አልቻልንም ወድቀናል ከማማ። ዘንባባሽ የት አለ ዳደግ ሲበደል የምትቀጪበቱ? ሲገፍ አላየንም ነበር ሲደፈር ልጆች ሲሞቱ። እባክሽን ድንግል ባቀፍሽው ሕፃን በኢያቄም ሐና በፈሰሰው እንባ በአባቶች ልመና ይሄን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። አባ ገብረ መንፈስ ቅዱስ ዙቃላ ምድረ ከብድ ምን ሆነው ይሆነኛ አንተ ዘመድ? ባንተ ጀመረ ስቃይና መሰደድ ይኸው ደጅ ገብቷል ሰቆቃ መታረቅ። ለአንበሳና ነብር አይደለም ምትራራው? ምነው ዛሬ ጨከንክ በልጆች ስፍራ? ምነው ዝም አልከው ምስኪኑ መነኩሴ ስምህን ሲጠራ? አባ ገብረ ሕይወት መነኮስ ልጆች ወጥተው ስለቀሩ በመንገድ ማለዳ ከቆምክበት ምድር ጸበልም አይደል ደም ነው የሚቀዳ። አሜኬላ በቅሏል ከደጅ አፍታቷል ለምለም ጽጌረዳ። ደም ተቀርጾበታል የበር ሳሌዳ ከሰማያት ወረድና መቅደስህን አስዳ። ምስኪኑ መነኩሴ አባቴ እያለ ስምህን ታቅፎ ሞትን ተጎነጨ። ደጅ ሲመላለስ ለሰማዩ ሰርክ ከክርስቶስ ታጨ። እባክሽን ድንግል ባቀፍሽው ሕፃን በኢያቄም ሐና በፈሰሰው እንባ በአባቶች ልመና ይሄን ክፉ መዓት መልሽልንና